ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የተራማጅ ወግ ቤተሰቦች እንደምን ቆያችሁ? ይህ ተራማጅ ወግ ነው። ተራማጅ ወግ ስለ ሀገራችን ኢትዮጵያ ማህበራዊ፣ ኢኮኖሚያዊ እንዲሁም ፖለቲካዊ ጉዳዮችን ሚዛናዊ በሆነ እይታ የምንዳስስበት የሀሳብ መድረክ ነው። በዚህ ፕሮግራም የተለያዩ አመለካከት ያላቸው ቡድኖች የተለያዩ ክርክሮችን፣ ምክክሮችን፣ ውይይቶችን ያካሂዳሉ። ሀሳቦች በአንድ ስፍራ ይገናኛሉ። ሀሳቦች በሎጂክ በምክንያት ይመረመራሉ። ስለዚህ ዛሬ እንግዲህ በአይነቱ ለየት ያለ ፕሮግራም እንደመሆኑ መጠን ልዩ እንግዳ ጋብዘናል እና የመጀመሪያው ፕሮግራማችን እንግዳ ነው እና ከእንግዳችን ጋር ሰፋ ያሉ ውይይቶችን እናካሂዳለን። እንግዳችን መጀመሪያ ራስን ታስተዋውቀናል። እሺ ሰላም ጤና ይስጥልን። እንደምን ቆያችሁ? እኔ አምባቸው አዲሱ አንጁሎ እባላለሁ። በፖለቲካል ሳይንስ ዘርፍ እዚህ ዋሽንግተን ዲሲ ሃዋርድ ዩኒቨርሲቲ በዓለም አቀፍ ግንኙነትና በአፍሪካን ስተዲስ የፒኤችዲ ጥናት እየጨረስኩ። እናመሰግናለን አምባቸው። እንግዲህ አምባቸውን በተለያዩ ሀገራዊ ጉዳዮች ላይ ሀሳቡን ሲያጋራ የምናውቀው የፖለቲካል ሳይንስ ተመራማሪ ነው እና ዛሬ ደግሞ ስለ ሀገራችን ኢትዮጵያ አሁናዊ ችግሮች እና መፍትሄዎቻቸው በሚል ከእሱ ጋር ውይይቶችን እናካሄዳለን። እንግዲህ እስከ ፕሮግራማችን ፍጻሜ አብራችሁን ትሆኑ ዘንድ ግብዣችን ነው። እንግዲህ ይህን ፕሮግራም ደግሞ ለሌሎች ተደራሽ እንዲሆን ሳብስክራይብ፣ ሼር በማድረግ ቤተሰብ እንዲሆኑ እንጋብዛለን። ኦኬ አምባቸው በጣም ደስ ይላል። እንግዲህ ለረጅም ጊዜ ከአንተ ጋር ውይይት ማድረግ እየፈለግኩኝ ነገሮች አልተመቻቹም። አሁን እንግዲህ ሁኔታዎች ፈቅዶ ተገናኝተናል እና በጣም ደስ ብሎኛል። እስቲ ስለ ኢትዮጵያ አሁናዊ ችግሮች አንተ እንዴት ነው የምታየው? ሀገራችን ኢትዮጵያ በአሁኑ ሰዓት የተለያዩ መልክ ያላቸው ኩነቶችን እያካሄደች ትገኛለች። እንግዲህ በአንድ በልኩ በተለያዩ አካባቢዎች የተለያዩ ኢንትረስት ያላቸው ቡድኖች የትጥቅ ትግል እያካሄዱ ነው። በሌላ መልኩ ደግሞ የተለያዩ መሰረተ ልማቶች እንግዲህ ታይቶ ተሰምቶ የማይታወቁ ከዚህ በፊት ያላየናቸውን ኢንፍራስትራክቸሮች እያየን ነው በትልልቅ ከተሞች። ከዛ በተጓዳኝ ደግሞ እንግዲህ ለምርጫ እየተሰናዳች ነው። እነዚህ ሁሉ ነገሮች እንግዲህ በኢትዮጵያችን በአሁኑ ሰዓት የሆኑ ያሉ ሁነቶች ናቸው እና እስቲ እንዴት ነው ሀገራችንን አሁናዊ ኢትዮጵያን እንዴት ነው የምትመለከተው? ሀገራችን ኢትዮጵያ በአሁኑ ሰዓት እንደገለጽከው በርካታ አይነት እንቅስቃሴዎች፣ ሂደቶች በጎ ባልሆነም መልኩ እየተካሄዱ ለውጦች እየተካሄዱ ቀውሶችም እየተስተዋሉ ያሉበት ሁኔታ ነው ያለው። አንተ እንደገለጽከው በኢኮኖሚው ዘርፍ የተሻሉ ነገሮች አሉ። ባለፉት ጥቂት ዓመታት በከተሞች በተለይ በአዲስ አበባ እና በሌሎች ዋና ዋና ከተሞች የኮሪደር ልማት የሚባለው የሚሰሩ ነገሮች አሉ። የከተማ ልማት ጥሩ ነገሮች የምናያቸው። ከዛ ባለፈ ግን በፖለቲካው ዘርፍ ብዙ ቀውሶች አሉ። በተለያዩ አካባቢዎች የትጥቅ ትግሎች እየተካሄዱ ነው። በዚህ አይነት ሁኔታ በነገው ዕለት እንደሚታወቀው 7ኛው ሀገራዊ ፓርላመንታዊ ምርጫ፣ የህዝብ ተወካዮች ምክር ቤት ምርጫ ይካሄዳል። በኢኮኖሚ ዘርፍ ያለውን ነገር አይተናል። ግን እዛም ብዙ ከነዚህ ከጠቀስናቸው ጥቂት በጎ ነገሮች ባለፈ በገበያው ላይ እስካሁን የዋጋ ግሽበት አሁንም ካለፉት ዓመታት የቀነሰ ቢሆንም ከፍተኛ ዋጋ ግሽበት አለ።
የውጭ ምንዛሬው ጨምሯል፣ የኑሮ ውድነት ጨምሯል፣ ድህነት ጨምሯል። እነዚህ ነገሮች አሉ። የአገሪቱ የውጭ ዕዳም የጨመረበት ሁኔታ ነው ያለው። ከዚህ ባለፈ በአስተዳደር በሲቪል ሶሳይቲ በተለይ በመዋቅራዊ በሆኑ ጉዳዮች አሁንም ውጥረቶች እና ጥያቄዎች በየቦታው አሉ። የገዢው ፓርቲ ወይ አንድ ባለስልጣን ወይም ጠቅላይ ሚኒስትሩ ብቻ ሳይሆን በየክልሎች በየመዋቅሮች ያሉ ያልተፈቱ ጥያቄዎች አሉ ነው። አሁናዊ ችግሮቹ አሁን ባለው ስርዓት እየተፈጠሩ አይደሉም፣ ካለፉ ስርዓቶች እየተንከባለሉ የመጡ ናቸው የሚሉ ነገሮች አሉ። እስቲ እንደው አሁናዊ ችግሮችን አንተ እንዴት ትመለከታቸዋለህ? ምንጮቻቸውስ ምንድን ናቸው? ወደ መፍትሄዎች ወደ ኋላ እናወራለን እና እስቲ አሁን ችግሮቹን እያንዳንዱን እየነካካን ብናይ ይበልጥ የተሻለ ነው። አሁን አባባሉም አሁን ባሉ የሚባለው ምናልባት አሁን ስልጣን ላይ ያለውን ፓርቲ ወይም መንግስት የሚመለከት ከሆነ አሁን ስልጣን ላይ ያለው ፓርቲ ከዚህ በፊት የነበረውን ምርጫ ማሸነፈው ከዛ በፊት ደግሞ በገዢው ፓርቲ ውስጥ በነበረው መተካካት ወይም ውስጣዊ ሂደት ኢህአዴግ ውስጥ ባለ ለውጥ ጠቅላይ ሚኒስትሩ ተክቶ ፓርቲውን በአዲስ መልክ ሰይሞ መምራት ከጀመረ 8 ዓመት ሆኗል እና በዚህ 8 ዓመት ውስጥ ብዙ ነገሮች ተካሂደዋል። ስለዚህ በእርግጥ ከዚህ በፊት የቆዩ ከ100 ዓመት በፊት የቆዩ ከ50 30 20 ዓመት ያሉ መዋቅራዊ ችግሮች አሉ። ነገር ግን ባለፉት 8 ዓመታት ደግሞ ሁላችንም እንደምናውቀው ይሄ ስልጣን ላይ ያለው መንግስት የጀመራቸው ሂደቶች አሉ። ከዚህ ጋር የተያዙ ችግሮችም አሉና አዲስ አይደለም። አሁን ስልጣን ላይ ያለው መንግስትም እንደዚህ አሁን ባለው ጉዳይ ላይ ሙሉ በሙሉ ተጠያቂ አይደለም ማለት በምንችልበት ደረጃ አዲስ አይደለም። ገና ተመርጦ ስልጣን ላይ እየመጣ ሳይሆን ቢያንስ ከ8 ዓመት ስልጣን ላይ የቆየ ፓርቲና መንግስት ነው። ስለዚህ ያ አባባል እኔ ብዙ አልስማማበትም። አሁን የቆየ ነው የካሁኑ ስርዓት ጋር ብቻ የሚያያዝ አይደለም የሚባለው። ምክንያቱም በተለይ አሁን ያሉ ዋና ዋና ችግሮችን ካየ ለምሳሌ ቅድም እንደጠቀስኩት ነገ ፓርላማ ምርጫ ይካሄዳል በመላው ሀገሪቱ። ነገር ግን በትግራይ አይካሄድም። ምክንያቱም ባለፈው ሚያዝያ በዚህ በግንቦት ወር በትግራይ አሁን ስልጣን ላይ ያለው ፓርቲ ህወሓት በምርጫ ቦርድ ህጋዊ እውቅና ተነፍቋል። የፓርቲ ስታተስ የለውም አሁን። ስለዚህ ምርጫ ማድረግ አይችልም። ይሄ ስለዚህ እዛ አካባቢ ከፍተኛ የሆነ ውጥረት ነግሷል። ከዚህ በፊት እንደምናውቀው የ2 ዓመት 3 ዓመት ጦርነት ከ2 ዓመት በላይ የፈጀ ጦርነት በአካባቢው የነበረው በፕሪቶሪያው ስምምነት ያንን መፍትሄ መስጠት ተችሏል። ነገር ግን አሁን ህወሓትም ያንን ስምምነት ሁለቱ ኦልሬዲ እየሰራ እንዳልሆነ ከስምምነቱ በፊት ወደ ነበረበት ሁኔታ ተመልሷልና አብዛኛው አካባቢውን የሚከታተሉ ሰዎች እንደሚሉት በሚቀጥሉት ሳምንታትና ወራት ወደ ጦርነት ልንመለስ እንችላለን እንደ ሀገር። በአካባቢው በፌደራል መንግስትና በትግራይ በህወሓት መካከል እንደገና ጦርነት ሊቀሰቀስ ይችላል የሚል ግምትና ትንበያ አለና ያ ከሆነ ለምሳሌ ይሄ ባለፉት
አመታት የተጀመረ የተካሄደ መፍትሄ አግኝቷል የተባለ ሂደት ነው። አሁን መልሶ ደግሞ እንደገና ወደ ሌላ ግጭት እየመራ ያለ ሂደት ነው። የተለያዩ ሀሳብ የሚሰጡ ባለሙያዎች እንደሚጠቁሙን ህወሓት በራሱ ችግር ነው። ምክንያቱም አሁን ሀገራችን በርካታ ችግሮችን እየተጋፈጠች ነው። ለችግሮቹ ምንጩ እንደው ህወሓት ነው። ምክንያቱም የተለያዩ የሰላም ስምምነቶችን በማፍረስ እንደገና ሀገራችን ወደ ቀውስ እንድትገባ ምክንያት ሆኗል የሚሉ አስተያየቶች አሉ። እስቲ አሁን ያለውን ነገር አያይዘ ያንተን ምልከታ እንድታጋራን ስለፈለግን ነው። በሱ ላይ እንደዛ የሚሉ ሰዎች አሉ። በእርግጥ ትክክል ነው። በህወሓት በኩል ስምምነቱ ያለማክበር አለ። ህወሓት ደግሞ በራሱ የሚያቀርበው እይታ አለ። የፌዴራል መንግስት ስምምነቱን እያከበረ አይደለም። የፕሪቶሪያውን ስምምነት እያከበረ አይደለም የተባሉ ነገሮችን አካባቢውን ለቀው ይውጡ የተባሉ ታጣቂዎች ከአካባቢው ያለቀቁበት በበጀት በሌሎች ጉዳዮች ላይ ስምምነቱ ላይ የተስማሙባቸው ነገሮች እየተከበሩ አይደሉም የሚል ወንጀላ ህወሓት ያቀርባልና ከሁለቱም በኩል ያንን ላለማክበር የራሳቸውን ምክንያት ያቀርባሉ። የፌዴራል መንግስትም የትግራይ ክልል መንግስትም። ከዛ ውጪ ያው እንደሚታወቀው አካባቢው ቀጠናው የግጭት ቀጠናው ነውና ሌሎች አካባቢያዊ ተዋናዮች አሉ። የኤርትራ መንግስት ከዚህ በፊት ከኢትዮጵያ መንግስት ጋር ሆኖ በትግራይ በነበረው ጦርነት ከህወሓት ጋር የነበረው ዘመቻ ሲደግፍ የነበረው አሁን ከኢትዮጵያ ጋር በጥሩ ሁኔታ ላይ አይደለም። ከኢትዮጵያ መንግስት ጋር በተለይ የኢትዮጵያ መንግስት በቀይ ባህር ወደብ ኢትዮጵያ ያስፈልጋታል የሚል አቋም ከያዘ በአንድም ሆነ በሌላ ወደብ ያስፈልገናል የሚል አቋም በጠቅላይ ሚኒስትሩ በኩል መንሸራሸር ከጀመረ ወዲህ እንዲሁም በአጠቃላይ የነበረው ግንኙነትና ቅርበት በኢትዮጵያ መንግስትና በኤርትራ መካከል ያለው በጣም ሻክሯል እና ከዛ በኋላ የበለጠ ደግሞ ከህወሓት ጋር ያለው ቅርርብ ጨምሯል። ሌሎች አሉ። የግብፅ መንግስት ከኤርትራ ጋር በቅርበት አሁን የሚሰራበት ዜናዎች አሉ። እዛ ስምምነቶችን ያደረጉ የኢትዮጵያን በአካባቢው ያለውን ተጽዕኖ ኢትዮጵያን ለመቀነስ ያሉ አሉ። አሁን ከኢራን ጦርነት ጋር ተያይዞ በተለይ የሆርሙዝ ስትሬት ኦፍ ሆርሙዝ ከመዘጋቱ ጋር ተያይዞ ቀይ ባህር ለባህር ላይ ማጓጓዣ እቃዎችን የተለያዩ ነገሮችን ለማጓጓዣ እንደ አማራጭ መንገድ ስለቀረበ ያንን እዛ አካባቢ የተለያዩ ዓለም ኃይሎች አሜሪካ ከግብፅም ማነው ከኤርትራም ከኢትዮጵያ ጋርም በዚህ ጉዳይ ላይ ያለውን ቅርርብ እየጨመሩ ነው። በኤርትራ ያለው የተጣለውን ማዕቀብ ለማንሳት እየተዘጋጁ እንደሆነ እየተነገረ ነው። ከኢትዮጵያ ጋርም በቅርበት እየሰሩ ነው። ስለዚህ አንድ ወይም ሌላ ፋክተር ብቻ ሳይሆን ለዚህ ውጥረት የተለያዩ አካባቢያዊ ውስጣዊ እዛ ትግራይ ያሉ ከአስተዳደር ጋር ያሉ ችግሮች በፌዴራል መንግስት በኩልም በአፈጻጸም በኩል ያሉ ችግሮች አሉና አንደኛውን ወገን ብቻ ለይተህ ስምምነቱ በሙሉ አለመተግበር
ተጠያቂ ማድረግ አትችልም ብዬ ነው ማምነው እኔ በራሴ። ያ እዚህ ጋር እንግዲህ የትግራይን ችግር በስፋት ዳሰነዋል። በሌላ ጊዜ እንመለሳለን። አሁን በሌሎች አካባቢም የሚደረጉ የትጥቅ ትግሎች አሉ። እንግዲህ በአማራ ክልል በተለያዩ አካባቢዎች ራሳቸውን ፋኖ ብሎ የሚጠሩ የታጠቁ ኃይሎች የሚያደርጉት ትግል አለ እና ከዛ በተጓዳኝ በኦሮሚያ ክልል ውስጥም አንዳንድ እንቅስቃሴዎች አሉ። እስቲ እነሱን እንዴት ትመለከታለህ? እንዲሁም በደቡብ አካባቢ እንዲህ ጎልቶ ባይሰማም ብዙ ማህበራዊ ኢኮኖሚያዊ ችግሮች፣ የፖለቲካ ችግሮች እንዳሉ እንሰማለን በተለያዩ አጋጣሚዎች። እሱንም እስቲ እንደ ባለሙያ ያንተን ምልከታ እንድታጋራ እንፈልገው። በአማራና በኦሮሚያ ክልል ያለው ያው እንደምናውቀው እዛም በትግራይ ጦርነት ከነበረበት ጊዜ ጀምሮ ከዛ በፊትም በተለይ በኦሮሚያ የተለያዩ የኦሮሞ ነጻነት ግንባር የተለያዩ ፍራክሽኖች በኋላ ከመንግስት ጋር ተስማምተው ኢትዮጵያ መከላከያ ሰራዊት የተቀላቀሉ አሉ። ሌሎች ደግሞ ያልተቀላቀሉ አሉ። ጦርነት የቀጠሉ በአማራ ክልልም ፋኖና ሌሎች የታጠቁ ኃይሎች አሉ። በአንድ ወቅት ከፌደራል መንግስት ጋር አንድ ላይ ትግራይ የዘመቱ፣ ነገር ግን በኋላ የፌደራል መንግስት ከትግራይ ነጻ አውጪ ግንባር ወይም ከህወሓት ጋር በፕሪቶሪያ ስምምነት ሲያደርግ የዛ ስምምነት አካል ባለመሆናቸው ከትግራይ ጋርም ከፌደራል መንግስትም ጋር በተለያዩ ጉዳዮች ላይ ልዩነት ያላቸው፣ ይህን ልዩነት በውይይት ከመፍታት ይልቅ ፌደራል መንግስትም እነዚህ የታጠቁ ኃይሎችም በትጥቅ ትግል ለመፍታት እየሞከሩ ያሉበት ሁኔታ ነው ያለው እና እኔ እንደማምነው ውይይቱ ማነው ችግሮችን የፕሪቶሪያው ስምምነትና ውይይትና ሂደት እጅግ አስቸጋሪና የከፋ የነበረውን የትግራይ ላይ የነበረውን ጦርነት ማቆም እንዳስቻለው ሁሉ ከነዚህ ኃይሎችም ጋር ውይይት እና የፖለቲካ ሂደት በማድረግ በጠረጴዛ ዙሪያ እነዚህ የሚፈልጉት ምንድን ነው? በአማራ ክልል እነዚህ ሰዎች የአማራ ህዝብን መብት ለማስጠበቅ አማራ ተበድሏል፣ ሌላም ክልል ተበድሏል ብሎ የሚያነሱት ካለ ይህን ነገር ፌደራል መንግስትም በቁም ነገር ወስዶ የት ጋ ነው በውይይት ያንን ጋራንቲ የሚያደርግበት፣ በኦሮሚያም በተመሳሳይ የፖለቲካ ሪዞሉሽን የሚያገኝበት፣ እነዚህ የታጠቁ ኃይሎች ደግሞ ትጥቅ ፈተው የፌደራል መንግስት ሴኩሪቲ ጋራንቲ ሰጥተው ከተቻለ ከፌደራል የሀገር መከላከያ ሰራዊት ጋር አንድ ላይ የሚሆኑበት የመፍትሄ አቅጣጫ አሁን ፕሪቶሪያ ላይ የነበረው አይነት ሁሉንም ኢንክሉሲቭ የሆነ የመፍትሄ አቅጣጫ ያስፈልጋል ብዬ አምናለሁ። እኔ መንግስት ለሀሳብ ትግል ክፍት ነኝ፣ የጠበንጃ ትግል አያስፈልግም፣ እንወያይ ብሎ በተለያዩ መድረኮች ጠቅላይ ሚኒስትሩን ጨምሮ ሀሳቦችን ሲያቀርቡ እናስተውላለን። እንደው እንዲህ አይነት ጥያቄዎች እንዲህ አይነት ግብዣዎች እየቀረቡ ለምንድን ነው በነፍጥ ወደ ጫካ መግባት ያስፈለገው? አያይዘህ እንድትመልስልኝ። እንግዲህ አሁን የታጠቁ ኃይሎችን ጀስቲፊኬሽን በተመለከተ እኔ እነሱን ወክዬ ለምን እንደዚህ አረጉ አላረጉ የሚለውን መናገር አልችልም። ነገር ግን በመንግስትም በኩል ማለት ስናይ እኛ አንተ አሁን ብለሃል መንግስት አቅርቦ ትላለህ። እነሱ ጄኒዩን የሆነ የድርድር ሂደት አልተካሄደም ይላሉ። መንግስት ደግሞ ለድርድር ክፍት ነኝ ይላል እና ምን ያህል ነው የነዚህ ሁለቱ አካላት የሚሉት ነገር ምን ያህል ተአማኒ ነው? ከመንግስት በኩል የሚቀርበው ምን ያህል ተአማኒ ነው? ከታጠቁ ኃይሎች ከተቃዋሚ የፖለቲካ ፓርቲዎች የሚቀርበው ምን ያህል ተአማኒ ነው የሚለውን አይ ቲንክ ሁሉንም አካል ሰምተው
በተቻለ መጠን አሁን ከትግራይ በነበረው ከአፍሪካ ህብረት ሌሎች አፍሪካ ሀገራት መሪዎች የደቡብ አፍሪካ የቀድሞ የናይጄሪያ ፕሬዝዳንት ሌሎች ጣልቃ ገብቶ አወያይተዋል እና እንደዚህ አካባቢያዊ የሆኑ የፖለቲካ ድርጅቶች የአፍሪካ ህብረት ሌሎችም ሰፖርት አድርገው ወደ ውይይት የሚመጡበትን የአንዱን አካል አቋም ብቻ ሳይሆን የሁሉም አካላት አጀንዳዎች ከግምት ውስጥ ገብተው ወደ ውይይት የሚመጡበትን ሁኔታ ቢመቻች ጥሩ ይመስለኛል። እኔ መፍትሄውም እሱ ይመስለኛል። ኖርማሊ አሁን በሁሉም አቅጣጫ ያሉ ችግሮችን ለመዳሰስ ሞክረናል እና አሰብ የማን ነው? አሁን ያለው የኢትዮጵያ መንግስት አሰብን ወደ ኢትዮጵያ እመልሳለሁ፣ ከዚህ በፊት በነበሩ ስርዓቶች የተሰሩ ስህተቶችን አርማለሁ እያለ ነው። እውን ይሄ ሀሳብ እውን ይሆን? እስቲ እንዴት ነው አንተ የምትመለከተው? ማለት እዚህ ጋር ያሉ ነገሮች ከታሪካዊ ድንበር ማካለል ሂደት ጋር ተያይዘው ነው አይ ቲንክ መታየት ያለበትን። የነበረው ስህተት የሚባለው ኤርትራ ከኢትዮጵያ በ1984-85 ህዝበ ውሳኔ ከኢትዮጵያ ራሷን ችላ ስትገነጠል የነበረው የድንበር ማካለሉ ሂደት እንዲሁም በኋላ ከኢትዮ ኤርትራ ጦርነት እንደ አውሮፓውያን አቆጣጠር ከ1998 እስከ 2000 ከነበረው ጦርነት በኋላ 2000 እስከ 2002 ባለው የአልጀርስ አልጄሪያ ላይ አልጀርስ ላይ በነበረው የድንበር ማካለል በድንበር ኮሚሽን ውሳኔ ላይ ያሉ ነገሮች ናቸው እንግዲህ ስህተት ተፈጽሟል የሚባለው። እዚህ ጋር ሁለት ነገሮች፣ አንደኛው በታሪክ የአፍሪካ ግዛቶች እንደምናውቀው በአፍሪካ የፖለቲካ ድንበሮች የተሰመሩት በአብዛኛው በ1884 በርሊን ኮንፈረንስ ላይ በነበሩ የቅኝ ገዢዎች ካርታ ነው። ቅኝ ገዢዎች በርሊን ላይ ተሰባስበው አፍሪካን በመካከላቸው በካርታ ዲቫይድ አድርገው እንደዚህ መስመር እየሳሉ ህዝቦችን፣ መንደሮችን፣ አንዳንድ ድንበሮችን ካየ ለምሳሌ ሱዳን፣ ሌሎች በግብፅና በሱዳን ሌሎች ድንበሮችን ካየ እንደዚህ ቀጥታ መስመር እንደዚህ የተሳሉ ናቸው ነው። መንደሮችን፣ ተራራዎችን፣ ወንዞችን እያቆራረጠ ይሄዳል። ላሉ ተፈጥሯዊ እና ህዝባዊ አሰፋፈር ያንን ኮንሲደር ያደረገ አይደለም። ግን ከ1960ዎቹ 70ዎቹ ከዲኮሎናይዜሽን ከነፃነት ከቅኝ ግዛት ነፃ አፍሪካ ሀገራት ሲወጡ የአፍሪካ ህብረት ወይም በሰዓቱ የአፍሪካ አንድነት ድርጅት ኦኤዩ የመጀመሪያው ጥያቄ የድንበር ጉዳይ እንዴት እናድርግ የሚል ነበር። በህዝቦች አሰፋፈር በሌሎች ተመልሰን ድንበር በአዲስ መልክ እናካልል ብለው ታሰበ። አብዛኛው ግን ሲታሰብ እንደዛ ከተባለ አብዛኛው አሁን በሰዓቱ አገር ተብሎ የተከለለው አውሮፓውያን የፈጠሩት የሀገር ድንበር ሁሉ ሊፋለስና አዲስ ሊሰመር ነውና ያ ደግሞ መጨረሻ ያለው ጦርነት ያመጣል። ስለዚህ የአፍሪካ አንድነት ድርጅት በአብላጫ ድምፅ የወሰነው ምንድነው? ቅድመ ታሪኩ ምንም ይሁን ምን ታሪካዊውን ቅኝ ገዢዎች ያሰመሩትን ድንበር ይዘን እንቀጥላለን። ግጭት አዲስ ግጭት ለመቀስቀስ
በሚል ይህ ድንበር እንግዲህ የኤርትራና ኢትዮጵያ ኤርትራ በኢጣሊያ ግዛት ከነበረችበት ጊዜ አንጻር የነበረው ድንበርም የዚህ ድንበር አካል ነበር። ማለት ታሪካዊ የቅኝ ግዛት ድንበር አካል። የቅኝ ግዛት አካል ሲባል ኤርትራ የኢትዮጵያ ቅኝ ግዛት ውስጥ ነበረች ወይስ? እሱ ኤርትራ በኢጣሊያ ቅኝ ግዛት ነበር። ኢትዮጵያ እንደምናውቀው በቅኝ ግዛት አልተገዛችም። ኢጣሊያ በኢትዮጵያን በቅኝ ግዛት ለመያዝ ሲመጡ ኢትዮጵያን ራሳቸውን ተከላክለው ቀኝ ገዢዎችን በኃይል ተዋግተው አድዋ ላይ መልሰው ነፃነታቸውን ሲያስከብሩ ኤርትራውያን ኢጣሊያውያን ኤርትራ ላይ ነው የቀሩት። ከመረብ ወንዝ ባሻገር ሲቀሩ ኤርትራንና የቀይ ባህር ድንበር አካባቢዎችን ማስተዳደር ቀጠሉ እስከ 1935 ድረስ። ማለት ተመልሶ ከ40 ዓመት በኋላ ተመልሶ እስኪመጡ ከሙሶሊኒ ጋር። ስለዚህ ኤርትራ የኢጣሊያ ግዛት ነበረች፣ ቅኝ ግዛት ነበረች። በ1935 ሙሶሊኒ ለነሱ ታሪካዊ ውርደት ያሉትን በአፍሪካውያን በኛ በጥቁር እጅ መሸነፋቸውን ለመበቀል ተመልሶ መጥቶ ከፍተኛ እልቂት፣ የሰብአዊ መብት ጥሰት ኢትዮጵያንም ለ5 ዓመት ሲይዙ መልሶ የአካባቢ ሰሜን አካባቢ በኢጣሊያ ተይዞ ነበር እና በ19 አውሮፓ አቆጣጠር 45 በአውሮፓ በእንግሊዞች በሌሎች አውሮፓውያን ድጋፍም በኢትዮጵያውያን ትግልም ኢትዮጵያ ከኢጣሊያ ኦኩፔሽን ነፃ ስትወጣ ለኤርትራ የተለየ አሬንጅመንት ነበረ የተደረገው። የተባበሩት መንግስታት የዛኔ ገና ሲመሰረት ለአንዳንድ ግዛቶች ትራስቲሺፕ የሚባል አስተዳደር ነው የነበረው እና ኤርትራ መጀመሪያ በተባበሩት መንግስታት ስር ሆና በተለየ ራሷን የምታስተዳድርበት ሁኔታ ነው የነበረው። በኋላ ኮንፌዴሬሽን ከኢትዮጵያ ጋር በኮንፌዴሬሽን እንዲኖሩ ኤርትራ ራሷን የቻለች ራሷን የምታስተዳድር ፌዴራል ግዛት ሆና ኢትዮጵያም ራሱን የሚችል የራስ ሀገር ሆኖ ግን ሁለቱ በኮንፌዴሬሲ አንድ ላይ የሚሆኑበት ውስጣዊ አስተዳደራቸው ስርዓታቸው የተለያየ ሆኖ ግን እንደ አገር የሚተባበሩበት ኮንፌዴሬሲ አሬንጅመንት በዓለም አቀፍ ማህበረሰቡ ተደርጎ ነበረ። ነገር ግን በ60ዎቹ ንጉሱ ኢንክሪዚንግሊ ይሄን የኮንፌዴሬሲ አሬንጅመንት ሳያከብሩ ሲቀሩ እና ኤርትራን እንደ ሌሎቹ በወቅቱ እንደሚባለው ጠቅላይ ግዛቶች እንደ አንድ ጠቅላይ ግዛት ማስተዳደር ሲጀመር ኤርትራውያን ውስጥ የነበረው ተቃውሞ የአውቶኖሚ እኛ ራሳችን በራሳችን ማስተዳደር መብታችንን እየተነፈግን ነው የሚለው ተቃውሞ እየጨመረ ሄዶ ያው እንግዲህ የረዥም ጊዜ ታሪክ ባጭሩ ደርግ ሲመጣ ደርግ ደግሞ የኢትዮጵያ አንድነት ኢትዮጵያ ጥቅም የኢትዮጵያ አንድነት እናስጠብቃለን በሚል የምን ኮንፌዴሬሲ ነው የምን ውስጣዊ አውቶኖሚ ነው እናንተም ለሌሎች የኢትዮጵያ አካል ናችሁ በሚል በኃይል
ለመያዝ ሞከረ ኤርትራን። ያ ደግሞ የበለጠ ኢፒኤልኤፍ የኤርትራ ህዝቦች ነፃ አውጪ ግንባር፣ ሻዕቢያ፣ ሌሎችም ተመሰረቱና ተጠናክረው ኢትዮጵያ እኛን በቅኝ ልትይዘን ነው፣ በቅኝ ልታስተዳድረ ነው፣ ጭቆና ነው ብለው የትጥቅ ትግል የጀመሩት እንግዲህ በዛ መልኩ ነው በስልሳዎቹ እና እስከ 90ዎቹ ከህወሓትም ጎን ለጎን ከደርግ ጋር የትጥቅ ትግል ሲያደርጉ ከኢትዮጵያ ነፃነታቸውን ለማስከበር እና በሪፈረንደም ሲገነጠሉ እነሱ ያው ነፃ ወጣ ነው የሚሉት። እስካሁን ነፃነታቸውን የነፃነት ቀን በየዓመቱ ያከብራሉ። ስለዚህ የዛኔ ድንበሩ እንደገና ሲካለል የኢትዮጵያ መንግስት ሪኮግናይዝ ያደረገው ሂስቶሪካሊ ያለውን የቅኝ ግዛት ድንበሩን በአፍሪካ አንድነት ድርጅት አስተሳሰብ መሰረት ያንን አክሰፕት አድርጎ ኤርትራ ድንበሬ ነው ያለውን ያለችውን በቅኝ ግዛት የነበረውን አክሰፕት አድርጎ ነው። የ2002 የአልጀርስ የድንበር ኮሚሽን ውሳኔም በአብዛኛው በዛ ላይ ተመስርቶ ታሪካዊ የነበረው ድንበር ይሄ ነው በሚል ነው እና በዛ ላይ የተመሰረተ ነው። ስልጣን ላይ የነበረው መንግስት ኢህአዴግም አሁን የሚባለው ኢህአዴግ በወቅቱ ብዙ አልተከራከረም፣ ብዙ ማስረጃ አላቀረበም። እነዚህም በተለይ የባህር በር የሚያስገኙ አካባቢዎችን አሰብ፣ ምጽዋ ወደ በጣም ሌላው ቢቀር የሆነ ቦታ ላይ የባህር በር የሚያስገኙልንን ቦታዎችን ተደራድሮ ታሪካዊ ማስረጃ አቅርቦ እነዚህ የኤርትራ አካል በቅኝ ግዛት ወቅትም አልነበሩም ብሎ አልተከራከረም የሚል ነው። ስለዚህ ከተለያዩ ወገኖች ይቀርባል። እነሱ ደግሞ ሂስቶሪካሊ እኛ አካል የነበረ ነው፣ አሁንም የሚያገረሽ የቅኝ ግዛት ፍላጎት ነው፣ የሌላ ሀገር አካል እንወስዳለን የሚል ስለዚህ አይ ቲንክ ኢትዮጵያ በዓለም ላይ ካሉ ጥቂት ማለት ላንድ ሎክድ ከሆኑ ሀገሮች መካከል አንዷ ናት። ከፍተኛ የባህር አክሰስ ያስፈልገናል። ግልጽ ነው፣ የንግድ ፍላጎት አለ። ኤርትራ ደግሞ ማትጠቀመው ረዥም የሆነ ኮስት ላይን አለ። ስለዚህ ያንን እንዴት ነው አሁን በዓለም አቀፍ ህግ መሰረት እሱን ነው በዋናነት ማወቅ ለአድማጭ ተመልካቾቻችን አድሬስ ማድረግ የፈለኩት። ዓለም አቀፍ የፖለቲካ ስርዓቱ ምን ይመስላል? እንደው ይህን ሀሳብ የሚደግፍበት አካሄድ አለው እንዴ? በፊት የተሰሩ ስህተቶችን እንግዲህ መንግስት እንደሚለው የሚታረምበት የህግ ስርዓት፣ የፖለቲካ ስርዓት፣ የዲፕሎማሲ ስርዓት አለ እንዴ? የዓለም አቀፍ ህግ at the same time ላንድ ሎክ የሆኑ ሀገራትን የባህር በር የሌላቸውን ሀገራት በጎረቤት ሀገራት በኩል የባህር በር እንዲያገኙ እድል ይሰጣል፣ የማግኘት መብት ይሰጣል። ያ ማለት ግን at the same time ያ ደግሞ ይሄን የሚያደርገው የዩኤን ህግ ማለት ራቲፋይድ ሆኖ 2012 ስራ ላይ ቢውልም ዩኒቨርሳሊ ሁሉም ሀገራት አልተቀበሉትም። ቢሆንም ያ ደግሞ የሚለው በስምምነትና በባይላተራል ትሪቲዎች በአግሪመንቶች ነው የባህር በር የማግኘት መብታቸውን ማረጋገጥ የሚችሉት ይላል። በጣም አሁን ባለው ሁኔታ ሂስቶሪካሊ ወይ ጉዳዩን እንደገና በዓለም አቀፍ
ፍርድ ቤቶች ያንን ለድርድር ማቅረብ የነበረው የኢትዮጵያ በወቅቱም የአልጀርስን ስምምነት ሙሉ በሙሉ አልተቀበለችም። ማለት በፕሪንሲፕል ደረጃ ተቀብላ በኢምፕሊሜንቴሽኑ ላይ ስምምነት አልነበረም እና በዛ ነበረ ተንጠልጥሎ የቆየው። ያንን መልሶ አንስቶ ውሳኔው ትክክል አልነበረም፣ እንደገና ይታይ የሚል ህጋዊ ፕሮሰስ መጀመር፣ አለዚያ በድርድር ከኤርትራ ጋር ያንን ዓለም አቀፍ መብትን ይፈቅዳል። ኢትዮጵያም የባህር በር ማግኘት መብት አላትና ያንን ግን በጉልበት አሰብን መያዝ ወደ ሌላ ጦርነት መግባት ሳይሆን የባህር በር ለንግድም ለትራንዚትም ለሌሎች ነገሮች ያንን ሰኪዩር ማድረግ አማራጭ ቢኖር ጥሩ ነው ብዬ አስባለሁ። የኢትዮጵያ መንግስት ባህር በር የህልውና ጉዳይ እንደሆነ በተለያዩ መድረኮች ሲገልጽ ይስተዋላል። እንግዲህ ቅድም ባነሳው መንገድ በጋራ በመተባበር ያላቸውን ሀብት አብሮ ለማደግ ለሀገር ለህዝብ ብልጽግና ለማዋል አብሮ ለመስራት በርካታ ጊዜ ጥያቄዎችን ለኤርትራ መንግስት እንዳቀረበ ነው እየሰማነው። የኤርትራ መንግስት ደግሞ በአሰብ ጉዳይ አንደራደርም የሚል ጽኑ አቋም እንዳለው ነው እንግዲህ በቃል አቀባያቸው በኩል ብዙ ጊዜ ሲገልጹ የሚስተዋለው ማለት ነው። እንዲያው በዲፕሎማሲው በመነጋገር ማይሆን ከሆነ በኃይል በጦርነት የአንድን ሀገር ሉዓላዊ ይዞታ የራስ ማድረግ ይቻላል? እንዴት ነው? በዓለም አቀፍ ህጉ መሰረት አሁን በጉልበት በጦርነት የመያዙ አማራጭ ጠባብ ነው ማለት በህጋዊ መንገድ ማለት ነው። ህግ ሳትጥስ በህጋዊ መንገድ ያንን የማድረግ እድሉ የጠበበ ነው። ነገር ግን ያው በወቅቱ ለምሳሌ ከዚህ በፊት ጠቅላይ ሚኒስትር አብይ ከኤርትራ ጋር ጥሩ ግንኙነት በነበረው ሰዓት ፕሮፖዝ አድርጎ የነበረው ነገር አለ። ለምሳሌ የሚቹዋሊ ቤኔፊሻል የሆኑ ነገሮችን እንስራ፣ አሰብን ሪዴቨሎፕ እናርግ፣ ዘመናዊ ፖርት እናርግ፣ ከዛ ሁለታችንም ተጠቃሚ እንሆናለን። የኢትዮጵያ ሰራዊትም እዛ የኤርትራ ሰራዊት አንድ ላይ ያንን ኤሪያ ሰኪዩር ያርግ ኮኦፐሬት እናርግ፣ እኛም ያው በጋራ ዴቨሎፕ እናርግ፣ የሚያስፈልገው ነው ወጪ የምንሸፍናለን የሚል አቅርቦ ነበረ። ግን ኤርትራ ኢሳያስ አፈወርቂ ያንን ሪጀክት አድርጓልና አሁን ያለው አማራጭ በዛ በህጋዊ መንገድ በተለይ አሁን ባለው የፖለቲካ ሁኔታ ኤርትራ ከሌሎች ከአረብ ሀገራት ከግብፅ ሰፖርት እያገኘች ማበረታታት እያገኘች ያንን በዛ ብዙ ለውጥ ይመጣል ብሎ ማሰብ አይ ቲንክ ከባድ ነው። ግን at the same time I think negotiated የሆነ ሶሉሽን ለማግኘት እዛ ላይ መስራት at the same time ሌሎች አማራጮች ለምሳሌ በሶማሊላንድ በርበራ ወሰብ አማ ወደብ ጉዳይ እዛ ላይ እዛ ከዚህ በፊት ስምምነቶች ተደረጉ አሉ። የዛሬ 2 ዓመት ሜሞራንደም ኦፍ አንደርስታንዲንግ ከሶማሊላንድ ጋር ተደርጓል። ከዚህ በፊት ከሶማሊላንድ ጋር በቅርበት የመስራት ነገር አለ። ኢትዮጵያ የሶማሊላንድን የሀገርነት እውቅና ሪኮግናይዝ ካረገች የበርበራን ወደብ ለ50 ዓመት ኢትዮጵያ እንድትጠቀም የመስማማት ነገር ነበረ። ግን በሰዓቱ
ሌሎች ፌዴራል የሶማሌ መንግስት አካላት ይህንን ተቃውመዋል እና ብዙ እዛ ላይ እንትን አላለም እና አሁን ያ ኮሪደር ጥቅም ላይ ቢውል እስከዛ አይ ቲንክ የተሻለ አማራጭ ነው የሶማሊያ በርበራ ኮሪደር at the same time አሁን ጥቅም ላይ ያለው የጅቡቲን ማስፋት in the long term ግን ኤርትራ አሰብ አስፈላጊ ነው አሰብ መጠቀማችን ነገር ግን አሁን ስልጣን ላይ ያለው ፕሬዝዳንት ስልጣን ላይ ያለ ወይም ፓርቲ ስልጣን ላይ ያለ በሰላማዊ መንገድ ያንን እንጠቀም እንችላለን የሚለው ፖሲቢሊቲ አይ ቲንክ ጠባብ ነው ስለዚህ ዓለም አቀፍ ልምዶች ሞክሮች በዲፕሎማሲ ተሞክሮ ያልተሳካን ነገር በጦርነት የራሳቸው ያደረጉ ሀገራት ልምድ አለ እስቲ ዓለም አቀፍ ምን ይመስላል ያ ማለት ሌሎች አሉ ግን at the cost ብዙ ነው አሁን ለምሳሌ ከቅርብ ጊዜ ራሱ እና ራሽያ ለምሳሌ ዩክሬን 2004 ማለት ወደባቸውን ይዘው እስካሁን የራሳቸው አካል አድርገዋል እና የክሪሚያ ወደብ more actually ወደብ ብቻ ሳይሆን ግዛት ነው ክሪሚያ እና ይዘው የራሳቸው አካል አድርገዋል በዛ የተነሳ ዓለም አቀፍ ብዙ ግዛት ደርሰዋል በዓለም አቀፍ ሕግ መሰረት ዩክሬን እስካሁን እየተዋጋች ነው መልሳ ለመያዝ የአውሮፓ ህብረትም ሌሎችን በራሻ ላይ ማዕቀብ ጥለዋል ራሻ ኦልሬዲ ካርታውን መልሳ እንትን ብላ እዛ የራሷን ባንዲራ የራሷን ነገር አስፍራ የራሷ አካል አድርጋ ኦልሬዲ የተንቀሳቀሰች ከ10 ዓመት በላይ የራሻ አካል ሆኗል እና ያ ብቻ ሳይሆን እነሱ አሁን ከዛ አልፈው ኢስት ዩክሬን ብዙ ቦታዎችን ይዘው ነው ያሉበት ሁኔታ አለና ያ በህጋዊ መንገድ ያልተፈታን ነገር በጉልበት ለመፍታት የሚሞከርበት የተለያየ ልምዶች አሉ በዓለም አቀፍ ቦታዎች ግን ያ ህጋዊ ነው ወይስ ምን ያስከትላል ምን ያህል ማዕቀብ ከዓለም አቀፍ ማህበረሰብ ሊያመጣ ይችላል የሚለው ሌላ ጥያቄ ነው ያ ጥሩ እንግዲህ ወደ መጨረሻው ፖይንት እየመጣው ነውና ቅድም ስለ ምርጫ አንስተናል እንግዲህ በአሁኑ ሰዓት ሀገራችን ኢትዮጵያ እንግዲህ የምርጫ እያካሄደች ነው የምትገኘው አሁን እኛ ስቱዲዮ ባለንበት ሰዓት እና ቅድም እንዳነሳ ነው በተለያዩ አካባቢዎች የተለያዩ የትጥቅ ትግሎች እየተደረጉ ነው በትግራይ ክልል በአጠቃላይ ምርጫ አይካሄድም በከፊል በኦሮሚያ እና በአማራ ክልልም ምርጫዎች እንደማይካሄዱ ነው እና እንዴት ነው እነዚህ እንግዲህ አብዛኛው የሀገራችን ክፍል ውስጥ እንግዲህ ምርጫ በማይካሄድበት ሁኔታ በተናጠል የሚደረግ ምርጫ ውጤቱ ምን ሊሆን ይችላል እንዴት ነው ተአማኒነት ውስጥ እንዴት ይጠበቃል እንግዲህ እንዳልከው ነው ሰብስታንሻል የሆነ ህዝብ በርግጥ ታሪካዊ በሆነ መልኩ ከፍተኛ የመራጭ ቁጥር እንደተመዘገበ ያው በምርጫ ቦርድ ተገልጿል ግን ትግራይ ክልል ሙሉ በሙሉ በአማራ ክልል ደግሞ ብዙ ቦታዎች ላይ ኦሮሚያ እንደዚህ ምርጫዎች ማይደረግባቸው አሉ ከዛ ውጪ ስትራክቸራሊ ምርጫዎች በሚደረጉባቸው አካባቢዎችም ቢሆን የተቃዋሚ ፓርቲዎች አሉ የሚባሉ ተፎካካሪ ፓርቲዎች
የሉም። አይ ቲንክ ምርጫው ከመደረጉ በፊትም አሁን ስልጣን ላይ ያለው ፓርቲ በከፍተኛ ሁኔታ እንደሚያሸንፍ ኦልሬዲ የታወቀ ነው። ማለት ፕሮሲጀራል ነው ሂደቱ። ያንን የገዢውን ፓርቲ ቀጣይነት ለማረጋገጥ ካልሆነ በስተቀር ማንም ይሄን ምርጫ ወይም የኢትዮጵያ ፖለቲካ ሂደት የሚከታተል ሰው ተቃዋሚ ፓርቲዎች ወይም ተፎካካሪ ፓርቲዎች ያ እንደዚህ በፖለቲካ አወቃቀሩ ላይ ወይም በገዢው ፓርቲ በኩል ብዙ ለውጥ ይኖራል፣ በፓርላማ ብዙ ለውጥ ይኖራል የሚጠበቅ ነገር የለም። ግን በምን አይነት ሁኔታ ነው እየተካሄደ ያለው የሚለው እንዳልከው ከምርጫዎች ከማይካሄዱባቸው ቦታዎች ውጪ ሌሎች አስቸጋሪ የሚያደርጉ ነገሮች አሉ። ለምሳሌ 5 ያህል የኢትዮጵያ ሰብአዊ መብት ኮሚሽን ጨምሮ 5 ያህል የሰብአዊ መብት የፖለቲካ መብቶች ጉዳይ ላይ የሚሰሩ ኤንጂኦዎች ታግደው ነው ያለው። የህግ በላይነትም ሙሉ በሙሉ ሰፍሯል ማለት አይቻልም። ፍርድ ቤቶች፣ ምርጫ ቦርድ ሙሉ በሙሉ ነፃ የሆነበት ሁኔታ የለምና የእንትኑ ምርጫው የሚደረግበት ከባቢ አስቸጋሪ ነው። ምርጫው በራሱ ድምጽ የመስጠቱ ሂደት ነገር በሰላማዊ መንገድ ሊካሄድ ይችላል። አልተለመደ መልኩ ግን አንድ ያስተዋልነው ነገር ስላለ ነው አያይዘን እንድናጠቃልለው ስለፈለኩኝ ነው። እንግዲህ አሁን በተለያዩ ሚዲያዎች እንደምንሰማው በአንዳንድ አካባቢዎች መንግስት ለፓርላማ ለክልል ምክር ቤት የሚደረጉ ወንበሮችን በፈቃደኝነት ለተቃዋሚዎች እንደለቀቀ ይነገራል እና እንዴት ነው ይሄ? እንዴት አየው? እንዲህ አይነት ልምዶች አሉ በዓለም አቀፍ የፖለቲካ ሂደት ውስጥ እንዴት ነው? ምን ይመስላል? ከዚህ ምንድነው ኢንቴንሽኑ? ጥሩ ነገር ነው። ነገር ግን ታክቲካል ሊሆን ይችላል። ለምሳሌ የተለያዩ ፓርቲዎች ወደፊት ኮአሊሽን ማድረግ ሲፈልጉ በሌሎች ሀገራት ያለው ምንድነው ጥምር መንግስት ለመመስረት ፍላጎት ያላቸው ፓርቲዎች ለምሳሌ ኢዜማ ሊቀመንበርና ኢዜማ ሰዎች በብልጽግና የሚመራው መንግስት አካል ነበሩና እነሱ አሁን ለኢዜማ ለሚወዳደሩ ሰዎች ብልጽግና እዛ ላይ ባይወዳደር ለዲሞክራሲያዊ ብዝሃነት ወይም ተቃዋሚዎች የግድ ሪፕሬዘንቴሽን እንዲያገኙ ተደርጓል ማለት አይቻልም። ምክንያቱም እነዚህ ሰዎች የተለያየ ፓርቲ ቢሆንም ዞሮ ስምምነት እንዳላቸው አብረው እንደሚሰሩ ይታወቃልና ሞር ላይክ ታክቲካል ዲሲሽን ሊሆን ይችላል። እዛ አካባቢ ድምጽ ለምሳሌ ከተከፋፈለ ሁለቱም ሳያሸንፉ ሌላኛ ሶስተኛ ፓርቲ ከሚያሸንፍ የሁለቱም ደጋፊዎች ለአንዱ ድምጽ እንዲሰጡ የሚያደርጉበት ሁኔታ በሌሎች ምርጫዎችም እንደዚህ የተለመደ ነው። የኮአሊሽን ፓርትነሮች ያንን ያደርጋሉ። መልካም አምባቸው። እንግዲህ ሀሳባችንን እየጠቀለልን ነው። የዚህ ፕሮግራም ዋነኛ ዓላማ እንግዲህ ችግሮችን ማንሳትና መፍትሄዎችን መጠቆም ነው። በአጠቃላይ ስለ ሀገራችን ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ አሁናዊ ችግሮችን ዳሰናል እና በአጠቃላይ እስቲ መፍትሄዎቻቸው ምን መሆን አለበት? መፍትሄዎች ያው በየመሃሉ እንዳነሳ ናቸው። እኔም እንዳነሳሁት በፖለቲካ ሂደት አሁን ላሉ ቀውሶች፣ ለግጭቶች፣ ለጦርነቶች በዋነኝነት መፍትሄው
አሳታፊ የሆነ የፖለቲካ ስርዓት ምርጫ ጥሩ ነው። ዲሞክራሲያዊ ምርጫም ጥሩ ነው። ግን አሁን ኦሮሚያና ትግራይ ከፊል አማራ ክልል ላይ እንደምናየው በምርጫ የማይፈቱ ችግሮች አሉ። ስለዚህ እነዚህን በምርጫ የማይፈቱ ችግሮችን ደግሞ አሳታፊ በሆነ የፖለቲካ ሂደት በስምምነት በድርድር በፕሪቶሪያ አይነት ስምምነት ከጠመንጃ ይልቅ በውይይት ወደ መፍታት ቢኬድ ጥሩ ነው። ይህም ደግሞ ትራንዚሽናል ጀስቲስ የሚባል ኢንስትሩሜንት አለ። በጦርነቶች በተለይ የእርስ በርስ ጦርነቶች ጄኖሳይድ በተካሄደባቸው ሀገራት አሉ ስምምነቶች። አሁን ህወሓትና የፌዴራል መንግስት ፋኖ ሌሎች የስምምነቱ አካል ቢሆኑ ከዛ በኋላ ግን ለደረሰው ጥፋት ለተገደሉ ሰዎች አካላቸውን ላጡ ሰዎች ፍትህ የሚገኝበት ሂደት ትራንዚሽናል ጀስቲስ በመብት ጥሰት የተሳተፉ አካላት ተጠያቂ የሚሆኑበት የተጎዱ ሰዎች ደግሞ በተለያየ መልኩ የሚካሱበት ሂደት መኖሩ የዚህ ሂደት አካል መሆን አለበት። ያ በኢኮኖሚው ዘርፍ በማክሮ ኢኮኖሚ ደረጃ ያሉ ለውጦች፣ አጀንዳዎች፣ ሪፎርሞች ጥሩ ናቸው። ነገር ግን ተጨባጭ በሆነ መልኩ ህዝቡ ወርዶ ህዝቡን በህዝቡ ህይወት ለውጥ በሚያመጣ የሲቪል ሶሳይቲ ኦርጋናይዜሽኖችን ባካተተ በህዝቡ ኑሮ ላይ ለውጥ በሚያመጣ መልኩ ትሪክል ዳውን የሚያደርግ አይነት በዋና ከተሞች ላይ የተገደበ በመሰረተ በመንገድ በአበባ ምናምን ላይ የተገደበ ሳይሆን በተጨባጭ በህዝቡ ህይወት ላይ ለውጥ የሚያመጣ መዋቅራዊ የኢኮኖሚያዊ ለውጥ ላይ ሊሰራ አይ ቲንክ ጥሩ ነው ብዬ አስባለሁ። ከዛ ባለፈ ኢትዮጵያ እዚህ ቮላታይል የሆነ የሆርን ኦፍ አፍሪካ አንዷ ትልቋ አካል ነች። ይሄ ሪጅን ከዚህ በፊት ከነበረውን በበለጠ አሁን ደግሞ ሰሞኑን ከስትሬት ኦፍ ሆርሙዝ ቀደም እንደተጠቀሰው መዘጋት ተያይዞ የበለጠ ዓለም አቀፋዊ ትኩረት እያገኘ ነው እና በዚህ ሁኔታ በዚህ አካባቢ ኢትዮጵያ እንደ ወሳኝ አክተር የራሷን ጥቅም የምታስጠብቅበት ከአካባቢያዊ ከዓለም አቀፋዊ ተዋናዮች ጋር ያሉ ስምምነቶች አካል የምትሆንበት ነገር ያስፈልጋል። በተለይ ግብጽ ከኤርትራ ጋር በመሆን የሚያደርጉትን ነገር ኤርትራም ደግሞ አሁን አስፈላጊነቷ ከቀይ ባህር ጋር ተያይዞ እየጨመረ መጥቷል እና ያንን ኢትዮጵያ ዲፕሎማቲካሊም ካውንተር የምታደርግበት ነገር ያስፈልጋል ብዬ አስባለሁ። ከሞላ ጎደል መልካም አምባቸው፣ በጣም እናመሰግናለን። እንግዲህ ስለ ሀገራችን ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ጉዳዮች ምሁራዊ ትንታኔ ስለሰጠን እናመሰግናለን። እንግዲህ በሌላ ፕሮግራምም ተመልሰን እንደምንገናኝ ተስፋ አደርጋለሁ። በጣም አመሰግናለሁ አምባቸው። ቴንክ ዩ። እኔም አመሰግናለሁ።